ለመሆኑ ልጁ ምን አለው? ሰርተክፌት አለው። ኦ የተማረ ነዋ። ማስተርስ ነው? አረ የልደት ነው። እሺ ሀብቱስ? ሀብቱ ጤናው ነው። ምንም ብር የለውም? ብርማ ስለሌለው መሰለኝ የእናንተ ልጅ የሚያገባው። ወይኔ ልጅ። ቆይ ታዲያ እንዴት ሊያበላት ነው ልጄን? ልጆት ገና በራሷ መብላት አልጀመረችም እንዴ? ኧረ እባክሽ አታድርቂኝ። እኔ ገቢውን ነው ምልሽ። አይ እሱ እንኳን በቅርቡ 100,000 ብር ያገኛል። ከየት ያመጣል? የቢኤንዲቢ ቻሌንጅን ተወዳድሮ ነዋ። የአመቱ ቀላሉና ከ300,000 ብር በላይ ሽልማቶችን የያዘው የቢኤንዲቢ ቻሌንጅ በአጓጊነቱ እንደቀጠለ ነው። አሁንም ግን ከ2 ሳምንታት በላይ ስለሚቀሩትና ከዚህ በፊት በነበሩን ቻሌንጆች እንዳየነው የፈለገ ትንሽ ፎሎወር ቢኖራችሁ እኩል የማሸነፍ እድል ስላላችሁ በተለይ እናቶችዬ ይህ ወርቃማ እድል ሳያመልጣችሁ ዛሬውኑ ቻሌንጁን ተቀላቀሉና እድላችሁን ሞክሩ። ለማሸነፍ ከእናንተ የሚጠበቀው የቢኤንዲቢን ሙዚቃ ተጠቅማችሁ ቪዲዮ መስራትና ከታች የተጠቀሱትን ህጎች ማሟላት ብቻ ሲሆን አንደኛ ለወጣ 100,000 ብር፣ ሁለተኛ ለወጣ 80,000 ብር፣ ሶስተኛ ለወጣ 60,000 ብር፣ ለአራተኛ 40,000 ብር እና ለአምስተኛ 20,000 ብር እንዲሁም ከ6 እስከ 10 የምትወጡ በተለያዩ የድርጅቱ ምርቶች የምትንበሸበሹ ይሆናል። ለሁላችሁም መልካም እድል። እሺ በቃ ይሁን ተቀብለናል። ስጦታው ግን ለማን ነው? ለልጃቸው ነዋ። ኦ ማይ ጋድ! ወይኔ ስታናድድ! አሁን አንተ ሌባ ነህ። እየሞከርኩ ነው። ምንም አላስደነገጥከንም። በእናትህ ትደግመው። እሺ እንዳትጮሁ፣ ያላችሁን አምጡ። እንዴ ታኩሪ! ባክሽ ታኩር አይደለሁም፣ ያለሽን አምጪ። ውይ ፌስታል ግን ያስቀጣሃል። ባግ ነገር የለህም። ሴትዮ ህግ ማከብር እመስላለሁ? እሱስ ራስህንም የምታከብር አትመስልም። ኧረ መጨማለቅ፣ እንደውም መሬት ላይ ተኙ። በዚህ ልብሴ አላደርገውም። እሱስ ያምራል። ከየት ብገዢው ነው ባክሽ? እንዴ ከኮኮ ኮተን ኮርነር ነዋ። አቤት እዚህ ቤት ግን የልብሶቻቸው ውበት፣ በዛ ላይ ልስላሴያቸው። እውሽ ባይዘዌይ ኮኮ ኮተን ኮርነር ከህፃናት ዳይፐር ቲሸርት አንስቶ እስከ አዋቂ ቱታና ታይቶች፣ ቲሸርቶች፣ ክሮፕ ቶፖች፣ ፒጃማዎች፣ ቁምጣዎች፣ ሁዲዎች እንዲሁም ለአራሶች ምቹና ተመራጭ የሆኑ የማጥቢያ ቲሸርቶችን በጣም በተመጣጣኝ ዋጋና በከፍተኛ ጥራት እንደ ልብ ማግኘት የምትችሉበት ምርጥ ቦታ ነው። አይዋ ታዲያ እንደኔ ዘንጣችሁ አበባ መምሰል ከፈለጋችሁ ከእናንተ የሚጠበቀው ዴሊቨሪ ስላላቸው በዚህ ስልካቸው መደወል አሊያም መገናኛ ቤተልሔም ፕላዛ ግራውንድ ፍሎር ጀሞ 1 ትራፊክ መብራቱ አካባቢ አሊያም ሜክሲኮ ደብረ ወርቅ ታወር ግራውንድ ፍሎር ላይ ወደሚገኙት የኮኮ ኮተን ኮርነር ሱቆች ብቅ ማለት ብቻ ነው። እኔ አክቹዋሊ አካውንት ላስከፍታችሁ ነበር የመጣሁትና የእኛ ባንክ ደንበኛ ብትሆኑ። ውጣልን በእናትህ። አስተናጋጅ ጋሼ ስርዓት! አስተናጋጅት ነው የሚባለው። ሆሆ ተነሱብሽ። እሺ ቶሎ የሚደርስ ነገር ምንድን ነው? የቤት ኪራይ ነዋ። ወይኔ ወሩ እንዴት እንደሚሮጥ! ኃይሌ መች ይሮጣል? እጅ ነው ያለኝ። አሁንስ ኧረ እኔ ቶሎ የሚደርስ ምግብ ነው የጠየቅኩሽ። ምንድን ነው ያማሮት? ጁስ አምጪልኝ በቃ። እስኪመጠጥ ግን ትንሽ ያቆየታል። እስኪመጠጥ ለምን አፈጩትም? ቆየች እኮ መብራቷ ጠፍታ። እና ምን ተሻለ? ወይ ይጋጡታ። አቡ አሁንስ ይሄ ሰፈር ስልችት ነው ያለኝ። ታዲያ ሻል ወዳለ ሰፈር አይገቡም? ደግሞ እንደገና ቤት ፍለጋ ከደላላ ጋር ልንከራተት ኖ ደላላ ያለ ማለት። ኖ ደላላ አፕሊኬሽን በ0% የኮሚሽን ክፍያ የሚሸጥ ወይንም የሚከራይ ቤት ካላችሁ የራሳችሁ ፎቶውንና ዋጋውን ፖስት በማድረግ ያለ አንዳች ውጣ ውረድ ከፈላጊ ጋር የምትገናኙበት ምርጥ መፍትሄ ነው። ኖ ደላላ ዘዴ ዋላ። ከእንግዲህ ከደላላ ጋር ሳትነካኩና በጥሪ ማሳመሪያቸው ሳትዝጉ በቀላሉ ንብረታችሁን ራሳችሁ ማከራየትና መሸጥ፣ ፈላጊዎችም መከራየትም ሆነ መግዛት ስትሹ ብዙዎች እርፍ ያሉበትን ኖ ደላላ አፕሊኬሽን አሁኑኑ ከፕሌይ ስቶር ወይንም ከአፕ ስቶር አውርዱና ድካማችሁን አቀሉ፣ ጊዜያችሁንም ቆጥቡ። በቃ እንደውም ጁሱ ይቅርብኝ። ይህን ሁላ መጠን እንዴ 2 ሰዓት ጠበቅኳችሁ እኮ አይበቃም? እግሮትን ነው ምሰብረው። ካሶንጎ ሰላም። ደግሞ ምን አጠፋው? እየጠጡ ማሽከርከር እንደማይቻል አታቂም? በጾም ነው በፍስክስ ቢሆን እና ወተት ሳልጠጣ ልቀንጭር? ውይ ወተት ነው እንዴ? ምን ይላል ባካችሁ? ደግሞ ምንድነው የጣድሽው? የቅቅል ብር መፈለጥ ሰለቸኛ። እና ቅቅል ይዘሽ መዞር ጀመርሽ? ለአንተም እኮ የቤት ምግብ ነው የሚሻልህ። አይ ለመሆኑ ግን መንጃ ፍቃድ አለሽ? እንኳን እቺን ጀትም እንዲሁ ነው ማበረው። ጀት የት አግኝተሽ? ፋሚሊ አሚዝመንት ፓርክ ነዋ። እነ ኃይላብ ያወሩታል፣ እኛ እንጋልበዋለን። የዚህ ጋር የምንመለከተው ጀት ጃ 39 ግሪፕ ይባላል። ባይዘው
የከተማችን መነጋገሪያ የሆነው ፋሚሊ አሚዝመንት ፓርክ ሌላ ታሪክ ውስጥ ነው። ቦታው እንዲህ ለአይን የሚያሳሱና ለመላው ቤተሰብ የሚሆኑ አስደሳች ጌሞችን የምታገኙበት ሲሆን ጎካርቱማ ወይኔ እንዴት ደስ እንደሚል! አይዋ ፓርኩ ለተለያዩ ኢቨንቶች የሚሆን ሰፊ መናፈሻ እንዲሁም አረፍ ብላችሁ ሻይ ቡና የምትሉበት ጸዴ ኮፊ ሃውስም አለው። ብቻ ምን አለፋችሁ በማንኛውም ቀን ልጆቻችሁን እያዝናናችሁ ራሳችሁም ዘና ፈታ ማለት ስትፈልጉ መካኒሳ አቦ ማዞሪያ አጠገብ ወደሚገኘው ፋሚሊ አሚዝመንት ፓርክ ብቅ በሉ። ኧረ ሆዴ ጮኸ እባክሽ፣ ቅቅሉ አልበሰለም። ኧረ ይኸው ደርሷል። አሹቅ ነው እንዴ? እና ጾም አይደል እንዴ? ሰላም እናቱ። እስቲ ልጅሽ ከ1 እስከ 50 ሺህ የፈለገችውን ቁጥር ትጥራ። 5 እንኳን ደስ ያለሽ፣ 5 ብር አሸንፈሻል። እንዴ ለብር ነው ነበራ መለጠሽ። ኧረ በእናትህ አንድ ድል ስጠኝ፣ እናቴን ላስደስታት። ሌላ አሪፍ ቁጥር ልጥራ በእናትህ። ምንድነው የሰራሽው? ምግቡን ነው የገፋኸው? ይሄን ማንቀምስም እርግ አድርገህ ነው የምትበላት። አይገርምህም? ምን በወጣኝ። ስንት የተራባለ ጨምላቃ። ስርዓት እንዴ ሴትዮ፣ እኛ እኮ ዳኞች ነን። እና የወጥ ቤት እኮ ነው የፍርድ ቤት መሰለ። ትሰሚያለሽ? እኔ ስንቱን ያስጨበጨብኩ ሼፍ ነኝ። ትሰማለህ? እኔም ስንቱን ያስጨኩ ጋንግስተር ነኝ። እንዴ ምንድነው ስራሽ? ቀን እንቁላል ማታ ማጅራት መምታት። አዎ አይ ወጥ በወጥ ነው ማደርግ ስል አልፈሻል። በቃ ለቀጣይ ዙር ቅዳሜ ነኝ። አይ ቅዳሜ ፕሮግራም አለኝ። የምን ፕሮግራም? የፊታችን ቅዳሜ ከሂልተን